ዛሬ ደስ የሚል ቀን ነው። መልካም የደስታ ጊዜ ይሆነላችሁ። እንኳን ወደ ውብ ፊልምስ በሰላም መጣችሁ። ላይክ ማድረጉን በጭራሽ እንዳረሱ። ከ10 ቶን በላይ ፖም በዚህ ሴትዮ ተቆራርጦ አልቋል። ነገር ግን አንዱንም እንኳን ቀምሰው አታውቅም። ይልቁንስ በሙሉ ወደ ቆሻሻ ትጥላቸዋለች። ለካስ የምትፈልገው የፖሙን ፍሬዎች ብቻ ነበር። ከጥቂት ጊዜ በፊት ልጇ በ4 ወንዶች ተደፍራና ጥቃት ደርሶባት ነበር። ነገር ግን ጉዳዩ መጨረሻ ፍርድ ቤት ሲደርስ አራቱም ወንጀለኞች ዳኛውን በጉቦ በመግዛት በነፃ ተለቀቁ። ህጉ ለሷም ሆነ ለልጇ እንደማይቆም የተረዳችው ይህች እናት የልጇን ህይወት ባጠፉት ወንዶች ላይ የበቀል እቅድ ማውጣት ጀመረች። የፖሙን ፍሬዎች በብዛት በመሰብሰብ የሳይናይድ መርዝ አዘጋጀች። በመቀጠልም መርዙን ከአንደኛው አጥቂ ቤት በሚስጥር በመግባት መጠጡ ላይ ቀላቀለችበት። በጠጣው ቅስበት ወዲያውኑ ተዘርሮ ወደ ሆስፒታል ተወሰደ። ነገር ግን ጉዳቱ እጅግ ከባድ ስለነበር ዶክተሮቹ እድሜ ልኩን ሙሉ በሙሉ ሽባ ሆኖ እንደሚኖር ነገሩት። ፖሊስ ጉዳዩን መመርመር ሲጀምር ምልክቶቹ ሁሉ ወደ ሁለተኛው አጥቂ ይጠቁሙ ነበር። ፖሊሶቹ ቤቱን ሲፈትሹ የተቆራረጡ ፖሞችንና በኢንተርኔት ላይ ከፖም ፍሬ እንዴት መርዝ እንደሚሰራ የሚያሳዩ ፍለጋዎችን አገኙ። ለካስ በሴትዮዋ ስልት መታለላቸውን ሳያውቁ ወንጀሉን የፈጸመው እሱ ነው ብለው ወዲያውኑ አሰሩት። ነገር ግን ይህ የበቀል እቅድ ከመጀመሩ በፊት ዴቭኪ የተባለች የሁለተኛ ደረጃ መምህርት ህይወቷን ትመራ ነበር። አንድ ቀን ክፍል ውስጥ እያስተማረች ሳለ ሞሂት የተባለ ወንድ ተማሪ ለክፍል ጓደኛው ለአሪያ በሚስጥር መልእክት ይልካል። አሪያ ስትከፍተው የብልግና ቪዲዮ ታገኛለች። ደንግጣም ለቅርብ ጓደኛዋ ሳፓና ስታሳያት ሳፓና በከፍተኛ ድምጽ በመጮህ ክፍሉ በሙሉ ይረበሻል። ዴቭኪ ወዲያውኑ ሁለቱንም ልጃገረዶች ተቆጥታ ክፍሉን ስለረበሹ ወደ ውጪ እንዲወጡ ታዛቸዋለች። ስፓና ግን ምንም ጥፋት እንዳልፈጸሙ ትናገራለች። በመቀጠልም ሞሂት ለአሪያ የተላከውን ቪዲዮ ለዴቭኪ ታሳያታለች። ዴቭኪ ማየቷን ስታረጋግጥ ፊቷ ሙሉ በሙሉ ይለወጣል። በከፍተኛ ንዴትም የሞሂትን ስልክ ቀምታ ያለምንም ማመንታት በመስኮት ወደ ውጪ ተወረውሯለች። ታሪኩ ወደ ዴቭኪ ቤት ይመራናል። ቤተሰቡ ስለ አሪያ የሽርሽር እቅድ እያወሩ ነው። በበረዶ ወደ ተሸፈነ ቦታ መሄድ ትፈልጋለች። በራስ ሰዓት አሪያ አባቷን አናንድን ከቤት ርቆ በሚካሄድ የቫላንታይንስ ቀን ግብዣ ላይ እንድትገኝ ፍቃድ ጠይቀዋለች። አናንድ ነገሩን እያሰበበት ሳለ ዴቭኪ ግን ለደህንነቷ በመስጋት ጨርሶ አትስማማም። አሪያ ግን ድርቅ በማለት በብስጭት ከጠረጴዛው ተነስታ ትሄዳለች። ከጥቂት ጊዜ በኋላ አሪያ ለስፓና ደውላ ስለ ግብዣው ታወራታለች። በዚያው ቅጽበት ዴቭኪ ምግብ ይዛ ወደ ክፍሏ ትገባለች። አናንድ በመጨረሻም እንድትሄድ እንደፈቀደላት ትናገራለች። ቢሆንም ግን አሪያ ፊት ትነሳታለች። በማግስቱ አናንድ ለስራ ከሀገር ለመውጣት ይዘጋጃል። ከመሄዱ በፊት ስለ አሪያ ባህሪ ዴቭኪን ይቅርታ ይጠይቃታል። ዴቭኪ ግን እንደምትረዳት ትነግረዋለች። እውነተኛ እናቷን ስላጣች አሁንም እንደ እናት ልትቀበላት አልቻለችም። አናንድ ሊወጣ ሲል አሪያ መታ ባለፈው ምሽት ላሳየችው ባህሪ ይቅርታ ጠይቀዋለች። ቢሆንም ግን ዴቭኪን ከእናቷ ይልቅ አሁንም መምህርት እያለች ነው የምትጠራት። አናንድ እቤት ውስጥ ዴቭኪ እናቷ እንጂ መምህሯ እንዳልሆነች ያስታውሳታል። አሪያ ታለቅስና የሞተችውን እናቷን አሁንም መርሳት እንዳልቻለች ታምናለች። ብዙም ሳይቆይ ታናሽ እህቷ ፒሪያ ከዴቭኪ ጋር መታ አናንድ የስንብት እቅፍ ያቅፋታል። ከሞቃት ስንብት በኋላ አናንድ ወደ አየር ማረፊያው ይሄዳል። ታሪካችንም እዚህ ጋር ይጀምራል። በሌላ ጊዜ ዴቭኪ የቀድሞ ተማሪዋን ቫራን ታገኛለች። ህይወቷን ስለቀየረችላት ልታመሰግናት የመጣችው ቫራ ጣፋጭ በስጦታ ትሰጣታለች። በኋላ ላይ ዴቭኪ ያንን ስጦታ ለአሪያ ብትሰጣትም አሪያ ግን በጭካኔ እምቢ ትላለች። በነገሬ ውስጥ አትግቢ ስትልም ታስጠነቅቃታለች። እውነተኛ እናቷ እንዳልሆነች በጽኑ ታስታውሳታለች። በመጨረሻም የግብዣው ምሽት ደረሰ። አሪያ ከቤት ልትወጣ ስትል ዴቭኪ ውበቷን ብታደንቅላትም አሪያ ግን በአጭር ቃል ብቻ ትመልስላታለች። በግብዣው ላይ አሪያና ጓደኞቿ በሙዚቃው ይደሰታሉ። ይህ በእንዲህ እንዳለ ሞሂት በአቅራቢያው ተቀምጦ አሪያን በትኩረት ይመለከታታል። ለአንደኛው ለቻርልስ እንደሚወዳትም ይነግረዋል። ሊጠጋት ሲል ግን አሪያ ትገፋዋለች። ሞሂት ተናዶ ወደ ቦታው ተመልሶ ሲያማርር ቻርልስ በክፉ ሀሳብ ተነሳስቶ መድኃኒቱን መጠጥ ውስጥ ቀላቅሎ ለአሪያ ሊሰጣት ይሞክራል። ሆኖም አሪያ ትኩረቷ ካቢር ጋር ስለነበር መጠጡን ሳፕና ትጠጣዋለች። በተመሳሳይ ሰዓት ሳፕና ለአሪያ አበባ ሰጥታ ፍቅሯን ለካቢር እንድትናገር ታበረታታታለች። አሪያ ድፍረት አግኝታ ልትጠጋው ስትል ግን ካቢር ከሌላ ሴት ጋር ሲተቃቀፍ ትመለከተዋለች።
ልቧ ተሰብሮ ስፓና ጋር ወደ ቤት ለመመለስ ተወስናለች። ነገር ግን ስፓና በመጠጡ ምክንያት ራሷን ማዞር ስለጀመራት አሪያ ብቻዋን ለመውጣት ትገደዳለች። በዚያኑ ቅጽበት ከዴቭኪ ስልክ ይደርሳታል። በ45 ደቂቃ ውስጥ እቤት እንደምትደርስ ትነግራታለች። ስልኩ እንደተዘጋ ሁለት ወንዶች ድንገት ጥቃት ሰንዝረው አፏን ያፍኗታል። ልታመልጥ ብትታገልም ባምቡራም የተባለው የፓርኪንግ ዘበኛ ብቅ ይላል። ነገር ግን ከመርዳት ይልቅ አጥቂዎቹ በአስገዳጅ ሁኔታ ወደ መኪና እንዲያስገቧት ያግዛቸዋል። ዘበኛ ተብሎ ሰውን ለመጠበቅ ሲገባ ግን ወንጀለኞቹን ረድቶ መኪና ውስጥ መክተት ምን የሚሉት ክፋት ነው? የሰው ልጅ ጨካኝ ሲሆን ግን ድንበር የለውም። አሪያ ብትታገልም አንደኛው ሰው በኃይል ዝም ያሰኛታል። ይዘዋት ሄደው አካሏን በጨለማና ቆሻሻ የውሃ ማፍሰሻ ቦይ ውስጥ ይጥሉታል። እቤት ውስጥ ዴቭኪ አሪያ ባለመመለሷ ትጨነቃለች። ወደ ሳፕና ብትደውልም እሷ ጋር እንደሌለች ትረዳለች። ዴቭኪ ወዲያውኑ ወደ ግብዣ ቦታ ሄዳ ልጇን ትፈልጋለች። ነገር ግን ማንም የሚያውቅ አልነበረም። የአሪያን ጓደኞች ብትጠይቅም ማንም የሚያውቀው ነገር አልነበረም። በከፍተኛ ጭንቀት ወደ ፖሊስ ጣቢያ ሄዳ የልጇን መጥፋት ሪፖርት ታደርጋለች። ፖሊሶቹ ግን ከፍቅረኛዋ ጋር ኮብልላ ይሆናል በሚል ቀድ ጉዳዩን ቦታ አልሰጡትም ነበር። ዴቭኪ ልጇ እንደማታደርገው ብትነግራቸውም ጨርሶ አልሰሟትም። ፎቶዋንና ስልኳን ትታ በሀዘን ትወጣለች። ከጣቢያው ውጪ ዲኬ የተባለ ሚስጥራዊ የግል መርማሪ ያገኛታል። እሱ እንግዳ ገጽታ ቢኖረውም በጣም የሚገርም አይምሮ አለው። አሪያን ለመፈለግ እርዳታ ቢያቀርብላትም ዴቭኪ በጭንቀት ውስጥ ስለነበረች ትታው ትሄዳለች። ቢሆንም ግን ዲኬ ካርዱን በእጇ ላይ ያስቀምጣል። በማግስቱ ጠዋት ውሻውን እያንሸራሸረ የነበረው ሰው አሪያ በቆሻሻ ቦይ ውስጥ ደክማ ወድቃ ያገኛታል። ዴቭኪ ዜናውን ስትሰማ ወዲያውኑ ወደ ሆስፒታል ትሮጣለች። ልጇ በቁስል ተሸፍና ስታያት እንባዋ ይፈሳል። ዶክተሩ ልጇ በከፍተኛ ስቃይና ግድያ ሙከራ ውስጥ እንደነበረችና አካሏ እንደተጎዳ ይነግራታል። የአሪያ ጉዳይ በማህበራዊ ሚዲያ ላይ በፍጥነት ይሰራጫል። ማቲው የተባለ ፖሊስ ጉዳዩን ይይዘውና ሆስፒታል መጥቶ ከዴቭኪ ጋር ይቀበላል። በመመራው መሃል ከአናንድ ስልክ ይደርሳታል። እያለቀሰችም በአስቸኳይ ወደ ቤት እንዲመለስ ትለምነዋለች። ዴቭኪ ልጇን በፍቅር ብትንከባከባትም አሪያ አሁንም ፊት ትነሳታለች። ዴቭኪ ጥቃት ያደረሱባትን ሰዎች እንድትናገር ስትለምናት አሪያ በንዴት ታለቅሳለች። ለደረሰባት ነገር ሁሉ ተጠያቂዋ ዴቭኪ እንደሆነች ትወቅሳታለች። በእሷ ሀሳብ ሞሂትን ትምህርት ቤት ውስጥ በሰው ፊት ስላዋረደችው የበቀል እርምጃ የወሰደባት ይመስላታል። በሌላ በኩል ስፓና በማቲው ብትጠየቅም የምስክርነት ቃሏ ግን ምንም አይረዳም። በመጨረሻም አሪያ የወንጀለኞችን ስም ትናገራለች። ማቲው በፍጥነት ወደ ምሽት ክበብ ሄዶ ቻርልስን፣ ሞሂትን እንዲሁም የፓርኪንጉን ዘበኛ ባምቡራምን በቁጥጥር ስር ያደርጋቸዋል። ባምቡራም በምርመራው ወቅት ሌላኛው ተባባሪ ድራጋንን ያጋልጣል። ማቲው ድራጋንን እቤቱ ወስዶ ያስረዋል። ጉዳዩ ፍርድ ቤት ይደርሳል። አቃቢ ሕጉ የአሪያ ምስክርነትና የሕክምና ውጤቱ ብቻ ወንጀለኞቹን ለመቅጣት በቂ እንደሆነ ቢከራከርም ዳኛው ግን የፎረንሲክ ማስረጃና ተጨማሪ ምስክር በመጠየቅ አልቀበልም ይላል። የሞሂት ጓደኞች ፍርድ ቤት ቀርበው የሐሰት ምስክርነት ይሰጣሉ። በወንጀሉ የተጠቀሙት መኪና አስቀድሞ ስለታጠበ ምንም አይነት የጣት አሻራ አልተገኘም ነበር። ጉዳዩ ቀስ እያለ ይበላሻል። አናንድ በሕጉ መላላትና በፍትህ እጦት ልቡ ይሰበራል። የተጎጂዋ ቃል ብቻ በቂ መሆን አለበት ሲልም ይከራከራል። ነገር ግን ፍርድ ቤቱ በቀላሉ ሊቀየር በሚችል አካላዊ ማስረጃ ላይ ብቻ ይተማመናል። ዶክተሩ የፎረንሲክ ውጤቱ አሉታዊ መሆኑን ሲያሳውቅ ሁኔታው ይበልጥ ተበላሸ። በመጨረሻም ዳኛው አራቱም ወንጀለኞች ንጹህ ናቸው ብሎ ሲለቃቸው አናንድና ቤተሰቡ በከፍተኛ ድንጋጤና ንዴት ይሰበራሉ። አናንድ ፍርድ ቤት ውስጥ በንዴት በመጮሁ ለጥቂት ጊዜ ታስሮ ይለቀቃል። ከውጪ ማቴውን ያገኙታል። እሱም እንደነሱ በሕጉ ተበሳጭቷል። በዚያኑ ቅጽበት ዴቭኪ በሚስጥር ጠንካራ ውሳኔ ትወስናለች። ከእንግዲህ በፖሊስም ሆነ በሕግ አታምንም። ለቤት ሲመለሱ አሪያ ራሷን ክፍል ውስጥ እንደቆለፈች ይነግራቸዋል። በሩን ሰብረው ሲገቡ ዴቭኪ ከአሪያ እጅ ላይ መቀሱን በጥንቃቄ ትቀማታለች። አሪያ አሁንም በንዴትና በጩኸት ዴቭኪን ትገፋታለች። ይህም የዴቭኪን ልብ እንደገና ይሰብረዋል። አሪያ ደክማ ስትተኛ አናንድ ለዴቭኪ ተስፋ መቁረጥ እንደሌለባቸው ይነግራታል። በሚቀጥሉት ቀናት ፒሪያን ትምህርት ቤት ስታደርስ ዴቭኪ ሞሂት ምንም እንዳልተፈጠረ ሁሉ በነጻነት ትምህርት ሲከታተል ታየዋለች። ለርዕሰ መምህሩ ብታመለክትም ምንም ለውጥ አልነበረም። ዴቭኪ ከቢሮ ስትወጣ ሞሂትን ታገኘዋለች። በትዕቢትና በንቀት ይመለከታታል። ዴቭኪ በንዴት ብትቃጠልም ራሷን ትቆጣጠረዋለች። በኋላም በመኪና ውስጥ ሆና ሞሂት ትምህርት ቤት አቋርጦ ሲሄድ
አይታ በሚስጥር ትከተለዋለች። ስሜቷ ከቁጥጥር ውጪ ሆኖ በንዴት ልትገጨው ብትሞክርም መጋጠሚያ መንገድ ላይ ከባድ መኪና ሊገጫት ምንም አልቀረውም ነበር። እሱን ይጠፋባታል። በኋላም ቦርሷን ስትፈትሽ የዲኬን ካርድ ታገኛለች። አማራጭ በማጣትም ልታገኘው ተወስናለች። ዲኬ በካሜራው መምጣቷን አይቶ ወደ ቢሮ ያስገባታል። ዴቭኪ ስለ 4ቱ ወንጀለኞች መረጃ እንዲሰበስብላት ትጠይቀዋለች። ዲኬ ተስማምቶ ምርመራ ይጀምራል። የባቡሩን እንቅስቃሴ እስከ ባቡር ጣቢያ ድረስ ይከታተላል። ዲኬ መረጃውን ሲያመጣላት ዴቭኪ እውነተኛ ዓላማዋን ትናገራለች። በቀል ትፈልጋለች። ስህተት መሆኑን ብታውቅም የደረሰባት ስቃይና የፍትህ እጦት ወደዚህ ውሳኔ መርቷታል። በማግስቱ ዴቭኪ የቀድሞ ተማሪዋን ቫራን አግኝታ እርዳታ ትጠይቃታለች። ቫራም ያለምንም ማመንታት ትስማማለች። የዚያኑ ምሽት ባምብራም ሰክሮ በዝምታ መንገድ ላይ ሲጓዝ አንዲት ሴት ብቻዋን አይቶ ሊጠጋት ይሞክራል። ለካስ በዴቭኪና በቫራ የተዘጋጀው ወጥመድ ውስጥ ነበር የገባው። ከጥቂት ጊዜ በኋላ ባምብራም እቤት አቅራቢያ ሲነቃ ግራ ተጋብቷል። ሚስቱ ለ3 ቀናት የት ጠፍተህ ነበር እያለች ትጮህበታለች። ተናዶም ገፍቷት ወደ መጸዳጃ ቤቱ ይገባል። ነገር ግን በሰከንዶች ውስጥ ሁሉም ነገር ይለወጣል። የሆነ ነገር እየተደረገበት እንደሆነም ተረድቶ በከፍተኛ ፍርሃት ይጮሃል። መጸዳጃ ቤት ውስጥም ይወድቃል። በጭንቅላት ጉዳት ምክንያት ወዲያውኑ ህይወቱ ያልፋል። አሪያ የባምብራምን ሞት ዜና ስትሰማ ምንም ሳትናገር በዝምታ ትፈዛለች። ማቲው የባምብራምን ሞት የበቀል እርምጃ እንደሆነ ይጠረጥራል። አናንድን ቢጠይቀውም አናንድም ይክዳል። ማቲው ማስረጃ ስለሌለው ለቡድኑ አናንድን በሚስጥር እንዲከታተሉት ያዛል። በሌላ በኩል ዴቭኪ ዲኬን በአንድ የኪነ ጥበብ ጋለሪ ውስጥ ታገኘዋለች። እሱም በሚስጥር ፍላሽ ይሰጣታል። እቤት ተመልሳ ስትከፍተው ስለ ቻርልስ ሁልጊዜ ቅዳሜ ምሽት ክበብ እንደሚዝናናና ስለ ሞሂት ደግሞ የቻርልስ ያጎት ልጅ መሆኑን ሙሉ መረጃ ታገኛለች። ቻርልስ የአካል ብቃት እንቅስቃሴ እንደሚወድና የፕሮቲን መድኃኒት እንደሚወስድ ትናገራለች። ዴቭኪ ቪዲዮን እያየች ፖም ትበላለች። ድንገት ፍሬዎቹን ስተፋ አዲስ እቅድ በአይምሯ ይፈጠራል። ያለማመንታት ብዙ ፖሞችን እየቆረጠች ፍሬዎቹን በጥንቃቄ ትሰበስባለች። የማቲው ረዳት ለ3 ቀናት አናንድን በጥብቅ ቢከታተለውም ምንም ጥርጣሬ አላገኘበትም። ትኩረቱ ሁሉ አናንድ ላይ ስለነበር ዴቭኪ በነጻነት ትንቀሳቀስ ነበር። ዴቭኪ ከቤት ስትወጣ ረዳቱ መረጃውን ቦታ አይሰጠውም። ዴቭኪ በቁልፍ ሰሪ አማካኝነት የቻርልስን ቤት በሩን አስከፍታ ትገባለች። የደህንነት ጓንት ለብሳም ካሜራዎቹን ታጠፋቸዋለች። ወደ ቻርልስ የግል ስፖርት ክፍል ገብታ ያንን የፖም ፍሬ መርዝ ፈሽታ የፕሮቲን መድኃኒት ውስጥ በጥንቃቄ ትቀላቅለዋለች። በማግስቱ ጠዋት ቻርልስ የቦክስ ውድድር እያየ መድኃኒቱን ይጠጣል። ከጥቂት ጊዜ በኋላም እይታው ብዥ ይልበታል። አካሉን መቆጣጠር ያቅተዋል። ትንፋሽን ያጥረዋል። በአፉ አረፋ እየደፈቀ ወዲያውኑ ይወድቃል። ሞሂት የቻርልስን ወደ ሆስፒታል መግባት ሰምቶ ሊጠይቀው ይሮጣል። እሱ ሲወጣ ዴቭኪ በሚስጥር ወደ ሞሂት አፓርታማ ትገባለች። ዘበኛው ሊጠይቃት ሲል ለአንድ ሰው በስልክ እንደምትደውል አስመስላ በብልሃት ታልፋለች። ሆስፒታል ውስጥ ዶክተሮቹ ለማቲው ቻርልስ በሳይናይድ መርዝ እንደተጠቃ ነገር ግን ከመሞት ይልቅ እድሜ ልኩን ሙሉ በሙሉ ሽባ ሆኖ እንደሚኖር ይነግሩታል። ማቲው በመጀመሪያ አናንድን ቢጠረጥርም ረዳቱ ግን አናንድ ምንም እንዳልሰራ ያረጋግጥለታል። ይህ በእንዲህ እንዳለ ዴቭኪ ቀጣዩን እቅድ ትፈጽማለች። በሞሂት ህንፃ ውስጥ የእሳት አደጋ ሳይረን ታስጮኻለች። ሞሂትና ማቲው ሲሮጡ መተው ምንም አይነት እሳት እንደሌለ ያያሉ። የሆነ የተንኮል ነገር እንዳለ ተረድተው ማቲው ክፍሉን ለመፈተሽ ይወስናል። በምርመራው ወቅት ፖሊሶቹ በመጸዳጃ ቤት ውስጥ እጽ ያገኛሉ። በተጨማሪም ፍሬ የሌላቸው የተላጡ ፖሞችን፣ የሳይናይድ መርዝ ዱቄትንና በኢንተርኔት የፍለጋ መረጃዎችን ያገኛሉ። ማስረጃ ሁሉ በቀጥታ ወደ ሞሂት ይጠቁማል። ልክ ዴቭኪ እንዳቀደችው ማለት ነው። ሞሂት ነገሩን ቢያስተባብልም ፖሊሶቹ ወዲያውኑ ያስሩታል። በጥናቱ ወቅት ማቲው ጠረጴዛው ላይ የተረሳ መነጽር ያስተውላል። ያ መነጽር የዴቭኪ ነበር። ጥርጣሬው ይጨምራል። በማግስቱ ዴቭኪ ቻርልስን ሆስፒታል ታገኘዋለች። መምህሩ እንደሆነችም ትናገራለች። ነርሷ ስትወጣ ዴቭኪ ቀርባ አይምሮን የሚነካ ንግግር ትናገረዋለች። ቻርልስ በከፍተኛ ፍርሃት ቢዋጥም ምንም ማድረግ የማይችል እስረኛ ሆኗል። ነርሷ ስትመለስ በሁኔታው ግራ ትጋባለች። ዴቭኪ ግን በነገሩ ተደናግጦ እንደሆነ ተዋሻለች። እቤት ውስጥ አሪያ ስለ ቻርልስና ሞሂት መታሰር ዜና ይደርሳታል። ይህን ሁሉ ያደረገው አባቷ እንደሆነም ታምናለች። በምስጋና ስሜት ተሞልታ ወደ ፈለገችበት ቦታ የቤተሰብ ሽርሽር እንድትሄድ ለአባቷ ሀሳብ ታቀርባለች። አናንድም በደስታ ይስማማል።
በኋላም ማቲው መጥቶ ዴቭኪ በምርመራ ወረቀት ላይ እንድትፈርም ይጠይቃታል። ዴቭኪ መነጽሯን ስትፈልግ በጭንቀት ውስጥ መሆኗን ያስተውላል። ማቲው በሞሂት አፓርታማ የተገኘውን መነጽር ሲሰጣት ዴቭኪ ግን ሌላ ተመሳሳይ መነጽር አውጥታ ታደርጋለች። ማቲው ከመሄዱ በፊት ስለ አራተኛው አደገኛ ወንጀለኛ ስለ ጃጋን በጥንቃቄ እንድትኖር ያስጠነቅቃታል። እቤት ውስጥ አሪያ ለመጀመሪያ ጊዜ ልቧ መከፈት ይጀምራል። ነገሮች እየተስተካከሉ እንደሆነ አናንድ ለዴቭኪ ይነግራታል። ቢሆንም ግን ዴቭኪ በማቲው ማስጠንቀቂያ ምክንያት ፍርሃት ውስጥ ናት። ዴቭኪ እንደገና ዲኬን ታገኘዋለች። እሱ ጃጋን እንደጠፋና ከቁጥጥሩ ውጪ እንደሆነ ይነግራታል። ፖሊስ እየጠረጠራት ስለሆነ ጃጋንን በፍጥነት እንዲፈልገው ትለምነዋለች። ለእርዳታው እያመሰገነችው ሳለ ማቲው በሚስጥር ተከትሏት ሙሉ ንግግራቸውን ይሰማል። ማቲው ወዲያውኑ ዲኬን አስሮ ምርመራ ይጀምራል። ዲኬ ግን ስለ ዴቭኪ ምንም ነገር መናገር እንደማይፈልግና እንደማያውቃት ይገልጻል። የማቲው አለቃ መጥቶ ዲኬ እንዲለቀቅ ያዛል። ማቲው ቢቃወምም ማስረጃ ስለሌለው ለመታዘዝ ይገደዳል። በሌላ በኩል ጃጋን ሆስፒታል ሄዶ ቻርልስን ያስጨንቀዋል። ማን እንደጠመደባቸውም ለማወቅ ቻርልስ በጭንቅ እያለ እውነተኛው ገዳይ የአሪያ እናት እንደሆነች ፍንጭ ይሰጠዋል። ጃጋን አሁን ሙሉ እውነቱን ይረዳል። ዲኬ በሚስጥር እየተከታተለው እንደነበርም ይደርስበታል። በኋላም ዲኬ ለዴቭኪ ስለ ጃጋን መረጃ ሊነግራት ሲደውል ጃጋን ወደሱ ሲቃረብ ያያል። ዴቭኪ ምላሽ ልትሰጥ ስትል ፒሪያ ለሽርሽር መሄጃ ሰዓት እንደደረሰ ስትነግራት ስልኩን ትዘጋዋለች። በዚያኑ ቅስፈት ዲኬ እና ጃጋን ፊት ለፊት ይገናኛሉ። ጃጋን ወዲያውኑ ጥቃት ሰንዝሮ ስልኩን ይቀማዋል። ዴቭኪ ለማግኘት ሲሞክር ነገሩ ይበላሽና በንዴት ዲኬን ተኩሶ ይገለዋል። የጣት አሻራውን አብሶም የካሜራ ሚስጥሮችን ያጠፋል። ማቲው ሲደርስ ዲኬ መሞቱን ያያል። በምርመራው ወቅት የዲኬ መነጽር ውስጥ ሚስጥራዊ ካሜራ ሚሞሪ ያገኛል። ማቲው ሲከፍተው ዲኬን የገደለው ጃጋን መሆኑን በቪዲዮ ያረጋግጣል። ከሽርሽር በኋላ ዴቭኪና ቤተሰቦቿ እቤት ይመለሳሉ። አናንድ የምድጃውን እሳት ሊያበራ ሲል መብራት ይጠፋል። የኤሌክትሪክ ሳጥኑን ሊፈትሽ ሲሄድ የቤት ሰራተኛው ተገሎ ያገኘዋል። በትክክል በዚያኑ ቅጽበት ጃጋን ታይቶ አናንድ ላይ ይተኩሳል። አሪያ ሻማ ልታበራ ስትል ጃጋን ከበስተጀርባዋ መኖሩን አውቃ በከፍተኛ ፍርሃት ትጮሃለች። ልጇ ስትጮህ ሰምታ ዴቭኪ እየሮጠች ትገባለች። ጃጋንን እቤት ውስጥ በማየቷ ትደነግጣለች። ጃጋን በዴቭኪ ላይ ጥቃት ይሰነዝራል። ዴቭኪ ግን ለአሪያ እንድትሮጥ ትጮሃለች። ጃጋን የዴቭኪን ራስ በፕላስቲክ አፍኖ ራሷን እስክታጣ ድረስ ያንቃታል። በኋላም አሪያን ፍለጋ ይሄዳል። ዴቭኪ ወደ ልቧ ተመልሳ ልጇን መፈለግ ትጀምራለች። ጃጋን ግን ከጀርባ መጥቶ በሽጉጥ ይይዛታል። በትክክል በዚያኑ ሰዓት ማቲው ደርሶ ጃጋንን እግሩ ላይ ተኩስበታል። በመካከላቸውም ከባድ ትግል ይነሳል። ማቲው ሽጉጡን በእጁ አስገብቶ ወደ ጃጋን ያነጣጥረዋል። በተመሳሳይ ሰዓት ዴቭኪ ሌላ መሳሪያ አንስታ ሁለቱም በአንድ ሰው ላይ ያነጣጥራሉ። ማቲው ህይወትሽን እንዳታበላሽ አትተኩሺ ብሎ ዴቭኪን ሊያስቆማት ይሞክራል። አናንድ በህይወት እንዳለና ሆስፒታል እንደተወሰደም ይነግራታል። ዴቭኪ ልጇ የሞተች መስሏት በከፍተኛ ሀዘን ታለቅሳለች። እሷን ለማረጋጋት ማቲው ሽጉጡን ለዴቭኪ ይሰጣታል። ለጃጋን የመጨረሻውን ታሪክ እንድታበቃ እድል በመስጠት ማለት ነው። እነሱ ሳያውቁ አሪያ በአቅራቢያው ተደብቃ እናቷ ለእሷ ያደረገችውን መስዋዕትነት ሁሉ በትኩረት ትመለከት ነበር። ጃጋን ለህይወቱ ሲለምን፣ ማቲው ግን ሌላ ሰው ሳይመጣ እንድጨርሰው ይነግራታል። በትክክል በዚያኑ ቅስፈት አሪያ ወደፊት ትመጣለች። ለመጀመሪያ ጊዜ ዴቭኪን እናቴ ብላ ትጠራታለች። ያ አንድ ቅስበትም ሁሉንም ነገር ይለውጣል። ዴቭኪ የሽጉጡን ቃታ ስባ ጃጋንን ወዲያውኑ ትገለዋለች። ከዚያ በኋላ አሪያ ወደ ዴቭኪ ሮጣ ታቅፋታለች። ለመጀመሪያ ጊዜ የእናትነትን ጥልቅ ፍቅር በጥልቀት ትረዳለች። ያንን እስካሁን ስትነቃው የነበረውን ፍቅር ዴቭኪ ለሷ ስትል ህይወቷን ለአደጋ አጋልጣ እስከዚህ ርቀት ድረስ ትሄዳለች ብላ ጨርሳ አስባ አታውቅም ነበር። በከፍተኛ ስሜት ተሞልታም አሪያ ስህተቷን ትረዳለች። ዴቭኪን ይበልጥ አጥብቃ በመጨረሻም እንደ መምህር ሳይሆን እንደ እውነተኛ እናቷ ሙሉ በሙሉ ትቀበላታለች። ከዚህ ታሪክ የምንማረው ዋናው ቁም ነገር የህግ የበላይነትና ፍትህ ሲጠፋ ማህበረሰቡ ለከፋ ምስቅልቅል እንደሚጋለጥ ሲሆን፣ ከሁሉም በላይ ግን የእናትነት ፍቅር ወሰን አልባና በደም ትስስር ብቻ የማይገደብ መሆኑን ነው። ዋናው የሀበሻ ቁም ነገር ግን አንዲት ሴት 100 ቶን ፖም እየገዛች ፍሬዎቹን ብቻ የምትሰበስብ ከሆነ ወዲያውኑ ማምለጥ እንዳለብን ነው። ምክንያቱም እሷ የፖም ጭማቂ እያዘጋጀች አይደለም፣ የሳይናድ መርዝ እንጂ።
በመጨረሻ ላይም ያቺ ልጅ ድሮ እናቷን ስትንቅ ኖሯ በመጨረሻም እናቴ ብላ ስትጠራትና ስታቅፋት እውነተኛ እናትነት በደም ሳይሆን በውስጥ መስዋዕትነት እንደሚለካ ያረጋገጠበት ፊልም ነው። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከሚታዩት ቪዲዮዎች መካከል አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል።